ካልኩሌሽኑ አብይ በኔምነት የአብይ ካልኩሌሽን ምንድነው የነበረው አሳምራቃለሁ ይነግረን ስለነበረ ማለት ስለዚህ በዚህ ውጊያ እርግጠኛ የነበረው እንደነው የትግራይ ጦር ቢያንስ ኢሳያስንና የሻቢያን ሰራዊት ያዳክማል ብሎ እርግጠኛ ነበር ሶሱ በአዲስ ጉልበት ሙሉ ኢትዮጵያን እየገፈፈ በአዲስ መደመር የቀረ ይመስለኛል የሆነ አዲስ ደሞ ሰው ጆሮ ያዝ የሚያደርግ አንድ መፈክር ይዞ እንደገና ጠንካራ ሆኖ የተዳከመ ኢሳያስ የተዳከማል እንደፈለኩ ገዛለሁ ነው ይሄንን ትግራይን አዳክማል ከነሱ ጋር ሆኖ አማራ ይዳከማል በ40 ዓመት እድሜው ግለ ታሪክ ጽፎ አገር አስተምራለሁ ያለ ብዙ መጽሐፍ የሚሸጥበት አገር ውስጥ ነው ያለነው ስለዚህ ጠቅላይ ሚኒስትር እንኳን ግለ ታሪክ ሆነ አልጻፉ እንኳን ሌላ ነገር ጻፉ አንዳንዴ በአመት ልምዳቸውን የሚያጋሩ ሰዎች አሉ ልምዳ የለውም ማለት አይደለም የአመት ሰው ሳይክል አወዳደቅ ልምድም ልታስተምር ትችላለህ ግን ይሄ አንብቡኝ ብሎ የቀረበ መጽሐፍ ነው እንዳልኩት ግለ ታሪክም አይደለም በዛ ላይ ግን ሀገር እየመራ ያለ ሰው ካለው ጊዜ ወስዶ የጻፈው ነው